በህይወት ደስተኛ መሆን ካልቻልክ በምንም ነገር ደስተኛ ልትሆን አትችልም። ባለበት በምትኖርበት ህይወት ሁሌም ደስተኛ ልትሆን ይገባል። ይገባኛል። ምናልባት ደስተኛ ላትሆን ትችላለህ። ሁኔታዎች፣ ነገሮች፣ ሁሉም ነገር ውስብስብ ሊሆኑ ይችላሉ። ነገር ግን ዋናው ነገር በህይወት ደስተኛ መሆን ከፈለግ አንድ ግብዣ እጋብዛለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ ሲናገር በፊልጵስዩስ መልእክት ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ይላል። ደግሜ እላለሁና ሁል ጊዜ በጌታ ደስ ይበላችሁ ይላል። እንግዲህ እንደሚታወቀው ሐዋርያው ቅዱስ ጳውሎስ ይሄንን መልእክት የሚጽፍልን በእስር ቤት ውስጥ ሆኖ ነው ወንድሞቼ። በእስር ቤት ውስጥ ሆኖ በመከራ በስቃይ ውስጥ ሆኖ በወታደሮች እየተጠበቀ በወንጌል ምክንያት ታስሮ በእስር ቤት ውስጥ ላሉት ወንጌልን እየመሰከረላቸው ሁልጊዜ በጌታ ደስ ይበላችሁ እያለ ይናገራል ማለት ነው ለፊልጵስዩስ ሰዎች። እና በጣም የሚገርማችሁ ነገር ደስተኛ የሚያደርገን የሆነ ሪዝን ሳይሆን ደስተኛ ሊያደርገን የሚችለው ሌላ አካል አለ። ምናልባት የምናገረው ነገር ሊገባችሁ ይችላል። በሆነ ሪዝን ምክንያት ሜቢ አዘንተኛ ልንሆን እንችላለን። አይ ኖው ዛት። ግን በሌላ አካል ደግሞ ደስተኛ ልንሆን እንችላለን። ይህም አካል ማለት ነው ልክ ጳውሎስ እንደሚናገረው በቁጥር 4 ላይ ሁልጊዜ በጌታ ምን ይበላችሁ ይላል? ደስ ይበላችሁ። ደስ ሊለን የሚገባ ደስ ሊለን የምንችለው በክርስቶስ ኢየሱስ ነው ማለት ነው። ገባችሁ? በክርስቶስ ኢየሱስ ጳውሎስ የሚናገረው ጌታ ክርስቶስ ኢየሱስ በመስቀል በቀራንዮ በጎልጎታ ላይ የተሰቀለው እሱን ስለሆነ እሱ ጌታ የሚለው በእሱ ደስ ይበላችሁ ይላል። በእሱ ሐሴትን አድርጉ፣ በእሱ ሰላም እንዲሰማችሁ፣ በእሱ እረፍት እንዲሰማችሁ፣ በእሱ ሁሌ ደስ እንዲላችሁ ምን አድርጉ ይላል? በጌታ ደስ ይበላችሁ ይላል። እንዴት ነው ደስ የሚለን? እንዴት ነው በኢየሱስ ክርስቶስ ደስ ሊለን የሚገባው ምናምን ብለን ደግሞ ሌላ ሐሳብ ልናነሳ እንችላለን አውቃለሁ። ነገር ግን ማመን ነው። አሁን ጳውሎስ የሚናገረው መልእክት ምንድነው? በጌታ ደስ ይበላችሁ ካለ ደስ ሊለን የሚገባው በጌታ ብቻ ነው ማለት ነው። በተለያየ ሐሳብ፣ በተለያዩ ሐዘን፣ በተለያየ ኬዝ ውስጥ ላላችሁ ሰዎች ደስ ሊላችሁ የሚገባው በሆነ በምታገኙበት ነገር። ለምሳሌ አሁን የራበው ሰው ደስ የሚለው ሲበላ ነው። የጠማው ሰው ደስ የሚለው ሲጠጣ ነው። ጳውሎስ የሚናገረው ለነፍሳችሁ ደስታ የሚሰማው መች ነው ይላል? በክርስቶስ ኢየሱስ አምና ምን ስታርፍ ይላል? እረፍት ሲሰማችሁ በክርስቶስ ኢየሱስ ያኔ ነፍሳችሁ ሐሴት ታደርጋለች፣ ደስ ይላታል ይላል ሐዋርያው ቅዱስ ጳውሎስ ሲናገር። ስለዚህ በክርስቶስ የሚገኘው ደስታ ያው ነው። ምናልባት የራበው ሰው ካለ ልክ ሳይንስም እንዳረጋግጠው ከሆነ የራበው ሰው ወይም ደግሞ አንድ ምግብ የሚያስፈልገው ሰው ማንኛውም የሚንቀሳቀስ ህይወት ያለው ነገር ያስፈልገዋል። ስለዚህ ያ ነገር በየ4 ሰዓቱ ይደጋገማል ይላል። ጠዋት ቁርስ ከበላ 2 ሰዓት ላይ ቁርስ ከበላ 6 ሰዓት ላይ ምሳ ያስፈልገዋል ማለት ነው። አሁን ጠዋት ርቦት የነበረው ሰውዬ ምሳ ሲበላ that is habitual action ስለሚደጋገም፣ ነገር ግን ይሄኛው ምንድነው ይላል? ያው ነው ይላል። 8:13 ካልተሳሳትኩ ዕብራውያን 8:13 ላይ እንዳለው ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው እንደሚለው በሱ የምናገኘው ደስታ ምንድነው ማለት ነው? ያው ነው ይላል። ተባረኩልኝ።